ይሆናል ቼክም አላረግም ምንም የመመለስ ግዴታ የለብኝም። አያገባችሁ ፍላጎትሽ ምንድነው? እንዴት አያገባችሁ? አያገባችሁ የመመለስ ፍላጎት ካላት ፍላጎትም የለኝም ዳንሻ ፍላጎትም የለኝም የመመርመርም ፍላጎት የለኝም። እስቲ ለዚህ ሃይ አርግዣለሁ ብላ መጣችበት የማይመለከተው ከሆነ የሚመለከተው ጋር ሄደሽ አርግዣለሁ ማለት ነው። ሩታ ምን አይነት አማርኛ ነው የምታወሪው? ይመለከተዋል ብለሽ አስበሽ መሰለኝ እዚህ ድረስ መጣ። አንቺ ደስ ባለሽ ጊዜ አንቺ ማው በምትፈልጊ ጊዜ የመመለስ ግዴታ የለብኝም። ሄይ በቃ ሲቀጥል ደግሞ አንተ በተግባር እኔ በማወራው ነገር ሜቢ ሊደብር ይችላል። አንተ በተግባር ጋጠወጥነትን እያሳየ እኔን ጋጠወጥልትን እሺ አልመረመረም። ዛሬም ዘሩ ቀለጠ። ሩታዬ እውነቷን እየተናገረች እናንተ በሚያስፈልጋችሁ ሰዓት እኔ አልመረመርም። ሄርሜላ ፈራባት የሩታ ትክክለኛ እርግዝና እንደሆነ ስታውቅ ዛሬ በሌሊቱ አብርሽ እያለቀሰ መጣ። እውነት ለመናገር አዲስ ነገር አለ ውዶች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈራ ቤተሰቦች እንደምን አላችሁልን? ዛሬ እንግዲህ እንደተለመደው ሸር ላይክ እያረጉ ቤተሰብ ይሁኑ። ሄርሜላ ተቃጠለች አስመርምራት በማለት ዛሬም ሩታን እያስገደደች አብርሃምን እያስገደደች እባክህ ይቅርታ እየጠየቀች ነው። ለምን መሰላችሁ? ሩታ እሺ እመረመራለሁ ብላ ስላላለቻት ብቻ አሁንም ህይወቷን ለመበጥበጥ የሩታ እርግዝና ሄርሜላን ህይወቷን እንዲበጠብጠው ያደረገው በዚህ የፈራችበት ለምን ይመስላችኋል? ሄርሜላ የፈራችበት አብርሃም ደግሞ ይወዳታል፣ ወደ ሩታ ይሮጣል። እኔ አርግዣለሁ የውሸት እንግዲህ ሄርሜላ የውሸት እርግዝና ሩታ ያርግዣለሁ ብላ ስለሰማች በሰው ሄርሜላ ሹክሹክታ ሰምቻለሁና መርመር አለብኝ ብላ አሁንም ማዕቀብ የጣለችበት ሄርሜላ ዛሬም እያለቀሰች ትገኛለች። ሄርሜላ ያስፈራት አብርሃም ወደ ሩታ ይሮጣል በማለት እንግዲህ ይህን ነገር መጠቀም ያዘች። አቤት ኧረ ወዴት እንግዲህ ውዶቼ አብርሃም መሄድ ትችያለሽ በማለት መሄድ ትችላላችሁ በማለት እንግዲህ ዛሬም እየተናገረ ይገኛል። አብርሃም ታደሰ 2 ልጅ ከሩታ ሊመጣለት ነው። ይህ ሄርሜላው ፎልስ እንደሆነ ሲታወቅ ሄርሜላ አብርሃም እውነቱን ሊያውቅባት ስለፈለገ ሄርሜላ እያለቃቀሰች ትመጣለች። የሄርሜላ እልቅሶ አሁንም እንደቀጠለ ነው። ሩታ ጀግናና አንበሳ አንቀጠቀጠቻቸው። ሩታ አሁንም ወደፊት እንጂ ወደ ኋላ የማልል ጀግና ነኝ በማለት ዛሬ በሌሊቱ እያነባ መጣ አብርሃም ታደሰ በአመቱ ዛሬ እንግዲህ 2 ልጅ የሰጠው ጠጋ ነው በማለት ሲቀበል ግን ምን አስፈራው? የሄርሜላ ውሸት አስፈራው። የሩታ እውነት